የዩቱብ ተከታታዮቻችን ጥሪ ወደ ሞት የሚለው መጽሐፍ በጣም የተመቸኝ መጽሐፍ ነው። ጥሪ ወደ ሞት ይላል ርዕሱ እንደምታዩት እና እዚህ መጽሐፍ ላይ አንብቤው እኛ የምንሰራው ዩቲዩባችን ላይ ሙዚቃ፣ ኪነ ጥበብ መጽሐፍቶች ላይ ስለሆነ መጽሐፍቱን አንብቤው ለአርቲስት ሽፈራው አበበ ሰጥቼው ነበርና እሱ ከዚህ መጽሐፍ ላይ ይሄ የተመቸኝ ፓርት አለ ስላለኝ አርቲስት ሽፈራው አበበ አሁን ይሄ መጽሐፍ ሲያነብልን የተመቸውን ፓርት ሊያነብልኝ ነው። እስቲ ወደሱ እንሄዳለን። እስቲ ሽፈራው አበበ ጀምር። የሰው ልጅ የምድራችን አደገኛ እንስሳ ነው። የራሱን አምሳኛ የሚበላ ብቸኛው ፍጥረት ግዛቱን ለማስፋፋት ሲል መሰሎችን ያሳድዳል። ሆዱን ለመሙላት መሰሎቹን ይገዛል። ማህበራዊ ህይወት በሚል መሸሸጊያ ስርዓት እርሱ በራሱ ይበላላል። በነፍስም በመንፈስም በስጋም ቅርጥፍጥፍን ሊያወጣው እድሉን ብቻ የጠበቀ ነው። አንተን ባይበላህ እንኳ ራሱን አይመርጥም። ፍጹም ከተፈጥሮ ህግ ውጭ የሆነ ተፈጥሮ አለው። ታዲያ ይህ ርኩሰቱን ስልጣኔ በሚል ስም ያድበሰብሳል። የውስጡን አረመኔያዊነት በብልጭልጭ ልብሶቹ ሸፍኗል። ድክመቱን በደራደሮቹን ድንጋይና በቀባው የግድግዳ ቀለም ይሸፍናል። ድልድይ የዘረጋ ጭንቅላቱ የራሱን ፈልጎ እንዲያገኝ አላገዘውም። የፈጠረው ቴክኖሎጂ እውነተኛ ውስጣዊ ደስታን አልቸረውም። ለስሙ ታሪክ አለኝ ይላል፣ ከውድቀቱ ግን አይማርም። ትናንት መሰሎቹ በተፈጠፉበት ገድል አፋፍ ላይ ዝላይ ይወዳደራል። ሳይንሱ ሞራሉን የሚጠብቅበትን መንገድ አላመለከተውም። በምንም አጋጣሚ ከዚህ አረመኔ የሰው ልጅ ጋር ትከሻ ለትከሻ ገጥሜ አልጋፋም። ብዙ ነገሮችን ነጥቆኛል። ዛሬ የራሴን ገመድ እሰቅላለሁ። ከገመድ ውጪ ሌላ መንገድ አልፈልግም። በገመድ ራሴን መግደል ከጀግንነቴ ውስጥ ነው። በሽጉጥ ራሴን መገላገል እችላለሁ፣ ግን አልፈልግም። ምክንያቱ ደግሞ ሽጉጥ ቶሎ ይጨርሰኛል፣ ትግል የለውም። ነፍሴ ቶሎ ከስጋዬ መውጣቷ ሽንፈት ነው። ለብዙ ዓመታት መስዋዕትነት የከፈልኩባትን ነፍሴን እንዲህ በቀላሉ እንድትወጣ አልፈቅድላትም። እና አርቲስት ሽፈራው የዚህ መጽሐፍ እኔ በጣም የገረመኝ ነገር ቢኖር እያንዳንዱ ገጽ ላይ መልእክት ያለው መጽሐፍ እኔ እንደዚያ ይቻላል። እያንዳንዱ ገጽ ላይ የህይወት ምክር ያለበት መጽሐፍ ነው እና አህመድ ኩስ የዚህ መጽሐፍ ደራሲ እጅህ ይባረክ ብለናል። በቀጣይም ካንተ በጣም ብዙ ስራዎች እንደምጠብቅ ተስፋ አለን እና በመጽሐፍቱ ላይ መጨረሻ ላይ በዚህ ዘመን ሞት በጉያችን ይዘነው የምንዘረው ሆኗል። እንኳንስ ወዳለበት ሄደንበት እንደ ጥላ ስር ስራችንን ይከተለናል። ወጣቱ ስሜተ ስስ እየሆነ ነው። ወደ ሞት የሚወስደውን ጎዳና አመላክተነው ይቅርና ቅያስ ሁሉ ወደ ሞት አራሽ ሆኗል። ስለሆነም ይህን መጽሐፍ ማንኛውም አይነት ስለ ልቦናዊ ችግር፣ ከፍተኛ ድብርትና ጭንቀት ውስጥ ያለ ሰው እንዲያነበው ይመክራል ይላል ሽመልስ ይርጋ የሰጠው አስተያየት ነው። ዶክተር ሽመልስ ነጋ ዶክተር ሽመልስ ነጋ ዶክተር እና ይህን መጽሐፍ ሁላችሁንም እንድታነቡት ጋብዘናል። በቀጣይ ስራዎቻችን እስከምንገናኝ
ደህና ሁኑልን። ይህ መጽሐፍ ግን ሁሉም ሰው እንዲያነበው ይገባ መጽሐፍ። የዩቲዩብ ቤተሰቦቻችን ማድነቅ ያለብንን እናደንቃለን። በተለይ 2018 ከወጡ ሙዚቀኞች ውስጥ መካከል ማለት ነው ሮቤል ሚዴቅሳ ያልተሰማለት ብዙ ያልተሰማ ሙዚቀኛ ነው። እሱ ሙዚቃ ላይ ከበራፍ የሚለው ላይ ነይና ጉልበቴን ልሰብስብና ምናምን ይላል። ሌላው ከዚህ ሙዚቃ ደግሞ አደ ሐመሰ ልቤ ባቺው ነገሰ ረሸቀበተ ልቤ መውደድ ጠገበ የሚለውን ሙዚቃ እስቲ ተጋበዙልን። ፈልጉት፣ አግኙት፣ ፈልጉት። እናንተ ካልፈለጋችሁት እሱ ማበረታታት አለብን፣ ግድ ነው። በቃ ለመሰለ ሙዚቃ ማለት ከስነ ጥበብ ስራዎች አንዱና ዋነኛው ነው። ይሄ ደራሲና ያ ሙዚቀኛ 2018 ከወጡ ስራዎች በጣም መበረታታት ያለባቸው ስራዎች ናቸው። እውነት ነው። ኪነ ጥበብን አበረታቱ። ኪነ ጥበብን ማበረታታት ማለት ራሳችሁ ማወቅ ነው። በቃ ሎጂኩ እዛ ላይ ነው ያለ። ጥርሳችሁ ፋቁ፣ ደግሞ ጥርሳችሁ ፋቁ እና ምን መሰላችሁ፣ እኔ ባሳለፍኩት ታሪክ ምነግራችሁ ምን መሰላችሁ፣ እኔ ምነግራችሁ ነይ እንሂድ ከአድማስ ማዶ በጣም ብዙ አለው። 12 ዘፈኖችን የሰራው። ከ12ቱ ዘፈኖች እኔ በደንብ ያዳመጥኩት ሀለሐመሰ፣ ረሰሸቀበ፣ ልቤ መውደድ ጠገበ። እንዲሁም እኮ ማለት ነው ሪትሙ ሙዚቃው ላይ ማለት ነው። ሪትሙ በጣም የተመቸኝ ሙዚቃው ላይ እንትን ብሏል። ጨረቃ ድንቡሎቃ አጼ ቤት ገባች አውቃ፣ አጼ ቤት ያሉ ልጆች ፈታተጉ፣ በቆቤት አስቀመጡ። ምን የሚለው ሪትም ተጠቅሟል ልጁ። በጣም አንደኛ ነው። አቀናባሪ ይመቸው። ድንቡሎቃ አጼ ቤት ገባች አውቃ ነው የሚለው እና ሮቤል ሚዴቅሳ ባለበት ይመች፣ ተመቻች። በጣም የሚገርም ዘፋኝ ነው። በጣም ለስለስ ያለው ስሎ እውነት ነው የመጣው። እውነት ነው። እና ሙዚቃውን አሬንጅ ያደረገለት ሰው ደግሞ አለ ፕሮዲውሰሩ ራሱ ማለት በቃ በጣም ሙዚቃ ገብተዋል። ሙዚቃ ስለገባ ምንድነው ይሄ ቀርጻ እንዴ? ሙዚቃ በጣም ስለገባ ማለት ነው። በዚሁ ቀጥል፣ እንፈልጋለን፣ እናገኛለን፣ ደግሞ ተስፋ እናደርጋለን፣ እናገኛለን። ከኛ ጋር ከአርቲስት ሽፈራው አበበ ጋር ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ አርቲስት ሽፈራው አበበን ማየት ትችላላችሁ። አዎ ሲሪየስ ለምሳሌ አንዳንድ ጊዜ የአንዳንድ ሰው ስራ ማለት ነው የአንዳንድ ሰዎች ስራ ምንድን ነው የሚባለው? አየር ላይ እንዳይቀር አየር ላይ እንኳን ቢደርስ ችግር የለውም። ግን የሆነ የስራቸውን ውጤት ያክል ማግኘት ሳይገባቸው የሚያጡ ሰዎች ያሙኛል። እኔ በጣም ነው የሚያሙኝ። ለምን መሰላችሁ እንደዚህ የሚላችሁ? እኔ አሁን ብዙ የሚከተሉኝ የራሴ የሆኑ ሰዎች አሉ። በአካል ነው የሚከተሉኝ። ለዛው በአካል ብጠራላችሁ ራሳችሁ ያማቸዋል። እንደነዚህ አይነት ወጥና አዳዲስ የኪነ ጥበብ ሰዎችን ሮቤል ሚዴቅሳ የተሳተፈው በሙዚቃ ውስጥ ነው። እንደዚህ አይነት ጥሩ ስራዎችን ታሰማን እንጠብቃለን። እኔ እንደውም በጣም የተመቸኝ ዛሬ ጺሜ ነው። አይገርምም? ጺሜ ቱ ቢ ሲሪየስ መንገር ነው ያለብህ። በቃ ለመልካም ሰዎች መንገር ነው ያለብህ እና እንደነዚህ አይነት ጥሩ ስራዎችን ወችዲ ፊልዳ በቃ እግዚአብሔር ይመስገን አንድም ጥቁር ጸጉር
አልነበረብኝም። እንደኔ ደግሞ ክሊፑ ላይ ምን እንበል እኮ አንተ ቀና አድርገው በእናትህ። ምን አይነት ሰው ነው በእናትህ? ሪል እኮ ነው በቃ ምንም ኤዲቲንግ አያስፈልገው። እና ሮቤል ሚደቅሳ እናደንቃለን፣ እንወዳለን። ባለበት ይመች እንሂድ በቃ እኛም እንሂድ። እናመሰግናለን።